ሃይ ጤና ይስጥልኝ ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ የመጣሁት ስለ በሀገራችን አሁን በወቅቱ እየተካሄደ ባለው አንዳንድ አላግባብ ደስ የማይሉ ነገሮች ስፔሻሊ የአማራ ብሔረሰብን ማንነቱን ተኮር ባደረገ መልኩ ጥቃት እየተፈጸመበት ይገኛል። እንዲሁም በጉራጌ በወላይታ ከተለያዩ ኢትዮጵያ ክፍሎች የመጡ በኦሮሚያ ክልል የሚኖሩ ሰዎች አማርኛ ስለሚናገሩና ሃይማኖታቸው ኦርቶዶክስ ስለሆነ እንዲሁም ኦሮሞ ባለመሆናቸው ጀነራሊ ከአካባቢያችን ከቦታችን ይሄ ኦሮሞ መኖሪያ ነው፣ ይሄ ኦሮሞ ቦታ ነው በማለት በተደረገው እጅግ ዘግናኝ ሰቅጣጭ ከአንድ ሰው ልጅ የማይጠበቅ ድርጊት መግደል እንዲሁም አላግባብ የሆነ ያገዳደል ስርዓት ያገዳደል መንገዶች በመጠቀም ማህበረሰቡን ቴሮራይዝ በማድረግ የተፈጸሙ ግድያዎችን በማውገዝ ሚኒሶታ ውስጥ ሰልፍ ወጥተን ነበረ እና እንደሚታወቀው ሚኒሶታ ቄሮን የሚደግፉ ቄሮን ሰፖርት የሚያደርጉ ስፖንሰር የሚያደርጉ ፋይናንሻል እንዲሁም ኢንሳይት የሚያደርጉ ኢትዮጵያ ያሉትን የኦሮሚያ ወጣቶች ለወንጀል የማነሳሳት ወይም ቴሮራይዝ እንዲያደርጉ ወይም ሰዎች እንዲገሉ የማነሳሳት ስራው ከዚህ ነው የሚሰራውና የኦነግ ደጋፊዎች ማጆሪቲ አሉ የሚባሉት እዚህ ሚኒሶታ ነው። እነሱን ለመቃወም በወጣንበት ወቅት ያየሁትን ኤክስፒሪየንስ ሼር ላደርጋችሁ ፈልጌ ነው። ይህን ያልኩበት ምክንያት ይህን ቪዲዮ ያዘጋጀሁበት ምክንያት ለሱ ነው። ያየኋቸው እጅግ በጣም ፖዚቲቭ የሆኑ ሳይዶች እና እንዲሁም ለአንዳንዶቻችን ወይም የሰልፉ ዓላማ ይህ መሆን ነበረበት በሚለው ዙሪያ ምን አይነት ኔጌቲቭ ነገር ኦብዘርቭ እንዳደረኩኝ እሱን ሼር ማድረግ ስለፈለኩ ነው። እንደምታውቀው የኢትዮጵያ ኮሚኒቲ ነው ያዘጋጀው ይሄንን ዝግጅት እና አጠቃላይ ግብአቱ የሰልፉ ግብአት እንዲሁም አቀራረቡ ወይም ምን አይነት ነገሮች ናቸው ፕሬዘንት የሚደረገው የሚለውን አጠቃላይ በኢትዮጵያ ኮሚኒቲ ባዘጋጁት በእነሱ ዲፋይንድ የተደረገ ነበር መጀመሪያ ማለት ነው። እና በዛ ምክንያት ህዝቡ ምን አይነት ስሜት ነበረው፣ የአብዛኛው ስሜት ምን ነበረ፣ እንዲሁም ደግሞ ህዝቡ አንድ ለመሆን ያደረገውን ሙከራ ከፖዚቲቭ ሳይዱ አንፃር ሼር ላደርጋችሁ ፈልጋለሁ። በመጀመሪያ ደረጃ የሚኒሶታ ስቴት ገቨርንመንት ያደረገልን ሰፖርት እጅግ በጣም የሚገርም ነበር፣ እጅግ በጣም የሚያኮራ ነበረ። ቢካዝ ያለማጋነን ከ300 ወደ 400 ያክል ምናልባት ልሳሳት እችላለሁ ወይም ሬንጁ በጣም ወጣ ያለ ሊሆን ይችላል፣ ግን አቨሬጅ ከ300 እስከ 400 የሚሆን የስቴት ፖሊሱና ሼሪፎች በቄሮ ሰፖርተር ወይም በኦነግ ደጋፊዎች ወይም ኦነግ ሸኔም whatever ኢትዮጵያ ሀፕን በሚያደርገው ነገር ሰፖርት የሚያደርጉ እንዲሁም የነጃዋር መታሰር የሚቃወሙ የኛን ሰልፍ አጠቃላይ አጌንስት የሆኑ ሰዎች ኢትዮጵያ ተብላ እንድትጠራ የማይፈልጉ ግሩፖች በእነሱና በእኛ መካከል ምንም አይነት ችግር እንዳይፈጠር
ትልቅ እጅጉን ትልቅ የሆነ ሚና ተጫውተዋል። እነሱ ባይኖሩ እንደውም ሰልፉን በትክክል አይካሄድም። እንደዛም ብዛት ያለው ፖሊስ እና ሸሪፍ ባይኖር ኖሮ ያላስፈላጊ የሆነ ድርጊቶች ሊኖሩ ይችላሉ፣ ግጭቶች ሊኖሩ ይችላሉ። የሚታይ ነው። ላይክ ፖሊሶችም እያሉ የተወሰነ አለመግባባት በቨርባሊ የቃላት ልውውጥ ነበር። መጀመሪያ ያው የስቴቱን ገቨርንመንት ማመስገን እፈልጋለሁ በዚህ አጋጣሚ። ያው ላይክ ለእናንተ ለማለት ያክል ነው እንጂ ያው በቋንቋው አንደርስታንድ የሚያደርጉ ላይደርሳቸው ይችላል፣ ግን እጅግ የከበረ ምስጋና ማቅረብ እፈልጋለሁ። ሁለተኛ ነገር የኢትዮጵያን አንድነት በመደገፍ ላይክ ጨዋነት ላሳየው ለዚህ ማህበረሰብ እጅግ የከበረ ምስጋና ማቅረብ ፈልጋለሁ። የነበረው ፔሸንት ኦልሞስት ወደ 4 ማይል ከ3.7 እስከ 4 ማይል የሚሆን ርቀት ነው በእግራችን የተጓዝ ነው። አባውት ከ11:30 አካባቢ ጀምሮ ከሴን ፖል ዳውንታውን ይመስለኛል ከዛ አካባቢ ነው ከኢትዮጵያን ኮሚኒቲ ኦፊስ ነው የተነሳ ነው እስከ ስቴት ካፒታሉ ድረስ ከ3.7 እስከ 4 ማይል ነው በእግራችን የተጓዝ ነው። እንዲሁም ማህበረሰቡ ፖሊስ መንገድ ሜን ዩኒቨርሲቲ አቬኑ የሚባለውን ተከትለን መሄድ ሲገባን መንገድ አስቀይረውናል ከሌሎች ተሰላፊዎች ወይም ከቄሮ ደጋፊዎች ጋር ግጭት እንዳይፈጠር በማለት እና በተለያየ ሪዝኖች መንገድ አስቀይረውናልና ውስጥ ለውስጥ በኔበርሁድ በመኖሪያ ቤቶች አካባቢ ነበር ስንሄድ የነበረው። ለሱም ህዝቡ ቀና የሆነ አመለካከት ነው የነበረው። ቢከዛ አላማውን አሳክቶ ድምጹን አሰምቶ መምጣት ነበር የሚፈልገው። ምንም ግጭት አይፈልግም። ሰላማዊነት፣ ፍጹም ኢትዮጵያዊነት፣ ፍጹም ስነ ምግባር ያሳየበት ስልጡን ማህበረሰብ መሆኑን ያሳየበት መንገድ ነበር። ያው አንዳንዴ በጣም ኢሞሽናሊ ታች የሚያደርጉ ወይም ኢሞሽናችን ሉዝ እንድናደርግ የሚያደርጉ ስድቦች ቢኖሩ ማለት ነው። ከፖሊስ ጋር ኮኦፐሬት አድርገን በተለያየ መንገድ በተቀየሰልን ፖሊሶች በሚያሳዩን መንገድ እንዲሁም የስቴት ካፒታሉን መጀመሪያ ፐርሚሽን ያገኘነው እኛ ነን። ከዚህ በፊትም ሰልፍ አድርገው ነበረ። ያው ማለት በኢትዮጵያ መንግስት በመቃወምና ነጃር ይፈቱ፣ የፖለቲካ እንትናችን ይፈታ፣ ኢትዮጵያ ያለው ኔትወርክ ይቆም፣ የኦሮሞ ህዝብ እየተገደለ ነው የማለት አይነት አፕሮችን በማምጣት ፕሬዘንት ያደረጉት ነገር ነበርና ከዚህ በፊት የግደኛ ሰልፍ ስለወጣን መውጣት አይጠበቅባቸውም ነበር። ግን ፐርሚሽን እኛ ካወጣን በኋላ አውጥተዋል። ቢካዝ መልስ መስጠት እንፈልጋለን በማለት ማለት ነው። ከዛም ባሻገር እኛ መጀመሪያ ፐርሚሽን ያገኘን ቢሆን ስቴት ካፒታሉን ፍሮንት ላይኑ ይዘው ነበር የጠበቁን። ያው ግጭት ይቀሰቀሳል በማለት እኛም ትንሽ ደስ የማይል ስሜት ነበረው። ግን በሌላ ሳይድ ከጎናቸው እንድንሄድ በሌላ ሳይድ ዙሪያ ጥምጥም ሄደን ነበረ። ፖሊሶች በሚያሳዩ መልኩ ስቴት ካፒታሉን ለመድረስ የቻልነው የቆም ነው ማለት ነው። ይሄ ፖዚቲቭ ነገሩ ነው በእኛ ማህበረሰብ ውስጥ የነበረው ስልጣን። ሌላው ያየሁት እጅግ በጣም ያስደመመኝ ወይ ጥሩ ነገር ብዬ ሜንሽን አደረገው የሚችል ነገር እንደ ኢትዮጵያ አንድነት ላይክ የቄሮ የሚያደርጉትን ስራ ለማውገዝ ስንወጣ ህዝቡ የተለያየ አይነት አመለካከት ነበረው። ዶክተር አብይን የሚደግፍ ሰልፈኛ ነበረ፣ ዶክተር አብይን የማይደግፍ ሰልፈኛ ነበረ። ግን ሁሉም ነገር አቻችሎ ማየት የማይፈልገው መስማት የማይፈልገው እንኳን መፈክር ሲሰማ ያው ባለ ማለት አብሮ ግን የኢትዮጵያዊነት ኮመን የሆነ ኮመን የሚያደርገን ነገር ሜንሽን ሲደረግ ኮመን የሚያደርገውን ሪፍሌክት እያደረገ
like ይሄ የተለያየ አይነት አይዲያ አንድ ላይ መኖር አንድ ላይ መስማማት ወይም አይዲያ ላይ የተለያየ አንድ ላይ መስራት የሚባለው ነገር የሚያሳይ ትልቅ ኳሊቲ ነበረ ህዝቡ ያሳየው ፐርሰናሊ ለምሳሌ ዶክተር አብይን ሰፖርት ለማድረግ ወይ ደግሞ የሰልፉ ዓላማ ነው ብዬ ማላምንም ሲጀመር ማለት ነው እኛ ምን ሄደው እየወጣን ያለ ነው ፐርፐዙ ኢትዮጵያ እየተደረገ ያለውን ኤትኒክ ቤዝድ ያደረገ ጥቃቶችን ለመቃወም ነውና እዛ ጋር መንግስትን ሰፖርት አድርጋለሁ አላደርገውም እንዲሁ ሎጂካሊ የምናስበው ከሆነ እንደው መንግስት ሪስፖንሲቢሊቲውን አልተወጣም ወይም ደግሞ ሪስፖንሲቢሊቲ እንዲወጣ ፑሽ የማድረግ ስራ ነው እንጂ መሰራት ያለበት ዶክተር አብይን ደግፋለን ምናምን የሚባልበት አልነበረም ግን that much tolerance ነበረ ዶክተር አብይን ብቻ ለመደገፍ ወይም ለመጮህ የሚወጡ ሰዎች ነበሩ so ያንንም ሰው ኮምፕሮማይዝ አድርጎ ያው እየተነጋገርን እኔ በዚህ ዓለም እየተባባልን ግን አንድ ላይ ኢትዮጵያን አንድን ለማስቀጠል ወጥተን ነበር ማለት ነው እሱ ደስ የሚል ኳሊቲ ነበረ ሌላ ወደ ማለት የኢትዮጵያን ኮሚኒቲ እንዳዘጋጅ ስላዘጋጀው ይሄንን ሰልፍ ደስተኛ ነኝ እንደ ትልቅ ስትሪንግዝም ሜንሽን ማድረግ የምፈልገው ነገር ነው on the other side ደግሞ የኢትዮጵያን ኮሚኒቲ ክሪቲሳይዝ ማድረግ የምፈልገው ነገር አለ እንዳዘጋጆች እጅጉን በጣም ላይክ ማለት አንድነት የሚያሳይ ቢሆንም it's obvious የአማራ ማህበረሰብ በስሙ እየተለቀመ የስም ሊስት ይዘው ሰዎች አማራን ሳፋሪ ወይም ነፍጠኛ በማለት ይህ ትልቅ የሆነ obvious የሆነ ነገር እያለ የአማራ ጥቃት ለማለት ይከብዳቸው ነበር ነው like አጠቃላይ በመኪና ላይ ማይኮኖስ የሰልፍ ስሎጋኖች ሲባሉ የነበረው እነሱ የጻፏቸውና እነሱ ያቀረቧቸው ያዘጋጇቸው ነው እንጂ ህዝቡ ሪፍሌክት ማድረግ የማይፈልገው ነው ሲባል ነበር ወይም ደግሞ ህዝቡ ማለት የሚፈልገው እንዳይል ሪስትሪክት ተደርጎ ነበር አንዳንድ አዘጋጆች በሳይድ ማይክ ይዘው ነበር እንደዚህ ነገር እንደሚፈጠር አቋል ሲያዘጋጁ ኮንትሮቨርሲ ነበር እንዲህ አይነት ስሎጋን ይቅረብ አይቅረብ በሚል ማለት ነው እና ህዝቡ እንደ ህዝብ ማለት ነው ላለመለያየት ለምሳሌ የአማራ ጥቃት ይቁም ብሎ ስሎጋን ሊያሰማ የፈለገን ሰው በሳይድ አስተናጋጆች ወይም ያን ነገር እንዳይነገር የሚፈልጉ ሰዎች መጥተው ባካችሁ በአንድነት እንድንሄድ ብሔርና እናንሳ የሚል ነገር ነበር I'm sorry to say this ግን ጌዲዮ እንደዚህ ሆነ ሲባል ጌዲዮ ወንድሜ ነው ጌዲዮ እህቴ ነው like የጌዲዮ ደም እንደዚህ ነው የጉራጌ ደም የኔ ደም ነው ምናምን እየተባለ ይወጣልና የአማራ ጥቃት ሲሆን ለምን ሰው እንደ ዘረኝነት ሊቆጥረው እንደሚችል ግራ ይገባኛል because I know common አይደለም especially አማራ ሲነሳ ኢትዮጵያዊነትን መነጠል ከባድ ነው እጅግ በጣም ከባድ ነው ለብዙዎቻችን በጣም ከባድ ነው እንትን አለ ሳይኮሎጂካል ኢንፍሉዌንስ እንኳን አለ like እንደ አማራ ላለመደራጀት እኔ በኢትዮጵያዊነት ነው ማምነው ለማለት ስትራግል አለ እንደ አማራ ለመደራጀት ወይም እንደ አማራ ለማውራት ማለት ነው I get that ግን ይሄ obvious የሆነ ጥቃት አለ አማራን ቤዝ ያደረገና ጀነራሊ ኢትዮጵያ ኮሚኒቲ የሚያምነው ምንድነው ወይም እንዲነገር የሚፈልገው ምንድነው ስፔሲፊክ አንድ ብሔር ሜንሽን አናድርግ አንድ ስም ሜንሽን አናድርግ ነገር ግን በብሔር የተነሳ ጥቃት ይቁም የሚል አይነት ስሎጋን instead of በኦሮሚያ ሪጅን የሚደረጉ አማራ ላይ የሚደረግ ጥቃት ጉራጌ ላይ የሚደረግ ጥቃት ይቁም ማለት እየፈለገ ሰው ግን እነሱ በብሔርን መሰረት ያደረገ ጥቃት ይቁም ጀነራል እንዲሆን ይፈልጋሉ አጠቃላይ ማለት ነው
ኦኤምኤን መዘጋት አለበት because hate speech ምናምን ነው የሚያቀርበው ምናምን ለማለት ሰው እየፈለገ እነሱ ስሎጋን ጀነራሊ የሚያስቀምጡት አንዳንድ ኤክስትሪሚስት የሚያቀርቡ ሚዲያዎች ይዘጉ እርምጃ ወሰደባቸው የማለት ጀነራል ነገር ጀዋሪ ታሰርና እንዲባል አይፈልግም ግን ዋናው ነገር ግን ህዝቡ ያንንም ቶለሬት ቢያደርግም ያን 4 ማይል ዋክ ሲያደርግ በፀሐይ ቶለሬት ቢያደርግም የራሳችን የሆነ ስሎጋን የማያዝ ባንለው ላይክ እንደ ስሎጋን ማለት ባንችልም እንኳን የራሳችን የሆነ ዲሞንስትሬሽን ላይ ሪፍሌክት ማድረግ የፈለግነውን ሐሳቦች ይዘን የመውጣት ቻንሱን አግኝተን ነበር ሁለተኛ ነገር ደግሞ ላይክ ያው በግርግር ደግሞ sometimes ማለት የምንፈልገውን ማለት የቻልንበት የተወሰኑ ጊዜዎች ነበሩ ሶ ጥቂት አጋጣሚ በመጠቀም የተለያዩ ሰዎች ራሳቸው ለምሳሌ እስክንድር ሜንሽን እንዲደረግ አይፈልጉም ነበር ክሊርሊ የተወሰነ ጊዜ አንዳንድ ሰዎች ያንን እድል ተጠቅመው ስለ የእስክንድርን ስም በማንሳት ነፃ እንዲወጣ ከእሱ ላይ ያነጣጠረ ጥቃት ወይም እስራት እንዲነሳ የመንግስት ስርዓት ትክክል እንዳልሆነ ለመናገር የበቃንበት የተወሰኑ ሰርከምስታንሶች ነበሩ የነበረችውን እድል የመጠቀም ነገር ነበርና በዚህ አንፃር የኢትዮጵያን ኮሚኒቲ ክሪቲሳይዝ ማድረግ ፈልጋለሁ ሜንሽን እንዳታረጉ ሚኒሊክ ሜንሽን እንዳታረጉ ምናምን የሚባል ነገር ከኋላ ማለት ነው like 2 minutes የሁለት ደቂቃ ንግግር ለማድረግ ይሄን እንዳታረጉ ይሄን እንዳትሉ ሲጀመር እነሱ የመረጧቸውን ማቅረብ የሚፈልገውን ሰው ይዘው ነው የመጡት that's fine በጣም ጥሩ ሜሴጆች ተላልፈዋል ግን አማራ ተጠቃለ ማለት ስሜንሽን እንዲደረግ አይፈልግም ነበር ያ በጣም የነካን ነው አንዳንድ ሰዎችም እንደውም በናይስን በመሆን እባካችሁ እንደምን ላይ ዛሬ ዘረናው ማንሳ ምናምን is not about there fact ሜንሽን ማድረግ is not ዘረኝነት አይደለም አይገናኝም ቅድም ኤግዛምፕል እንደሜንሽን እንዳደረኩት ጌዲዮ ላይ በነበረው ሰርከምስታንስ ጌዲዮ እንደዚህ ሆነ ሲባል ጌዲዮ ለማለት አንፈራም ወይም አያሽማቅቀንም ወይም ትክክል ነው መስሎ የሚሰማን ወይ አማራ ላይ ጥቃት እንዲሆነ ለማለት what was like ምንድነው መጥፎ መሆኑ it is a ፋክቱን ፌስ ልናደርገው ይገባል እና ከዚህ አንፃር ኢትዮጵያ ኮሚኒቲ ራሱን ማጽዳት አለበት አይና ኢትዮጵያ ኮሚኒቲ like ኤክስትሪሚስት የሆነ አይዲዮሎጂ ያላቸው ሰዎች ውስጥ ሊኖሩ ይችላሉ ብዙ ዲቴል እንደዚህ ነው ማለት አልፈልግም ግን እንደ ኢትዮጵያ ኮሚኒቲ ከተለያየ አይነት ማህበረሰብ አብሮ እንደሚሰራ አምናለሁኝና የዛ ሪፍሌክሽን የሚመስለኛል ይሄ ነው የሚባለው ይሄ ነው አይባልም ለማለት ያስደፈሩ ለማለት ያክል ነው በአጠቃላይ በጣም ብዙ ህዝብ ነበረ ግን የተለያየ አይነት የፖለቲካ አመለካከት ነበረ ከሌላዎቹ ስቴቶች ትምህርት በመውሰድ ዲሲ ላይ ምን ሀፕን እንዳደረገ እና like ሰው ዲፈረንሱን ተቻችሎ ኢትዮጵያዊነትን ያሳየበት ጨዋነቱን ያሳየበት ሰልፍ ነበረ የሚገርመው like በተለያዩ ብሔረሰቦች አጠቃላይ ዲሞንስትሬሽን ሲያሳይ ነው like ልዩነታችን ውበታችን ነው እንደዚህ አይነት ጀነራል አይነት ስሎጋኖች ነበሩ ሲሰማ የነበረው እንደገና ደግሞ like ስለ ሙዚቃ ያው ማለት የታረዱ ሰዎችን በጣም ግፍ የተደረገባቸውን ወገኖቻችን ለማሰብ ነው የወጣ ነው ግን በሌላው ስቴት እንደተደረገው የተወሰነ ሙዚቃ ነበረ ያው ከሌላ ጥግ ባናየው ጥሩ ነው because እኔም ከመጀመሪያው ስንሰለፍ ሙዚቃ መኖር የለበትም because እኛ ሀዘናችን ለማሳየት ማዘናችን like መንግስትን ክሪቲሳይዝ ምናምን ለማድረግ እና ያ ሄሮ ያደረገ ያለውን
እንዲቆም ለማለት ለመጠየቅ ነው እንጂ ለመጨፈር አይደለም የሚል ሐሳብ ነው የነበረኝ ግን ላይክ አንደኛ ሰው በጣም ፀሐይ ያለውና በጣም ብዙ ርቀት ያለው ዋክ ነው ያደረገው ኢነርጂ ያስፈልገዋል ኢትዮጵያዊነትን ሪፍሌክት የሚያደርግ ነገር ያስፈልገዋል እሱን በዛ መልኩ ኢትዮጵያዊነትን የሚያሳዩ ዘፈኖች ይለቀቁ ነበር which is good ሁለተኛ የቄሮ ደጋፊዎች ላይክ በማይክ ወይም እንደዚህ አይነት በሙዚቃ ላይክ ድምጽን ኦቨርሻዶ የማድረግ አይነት ነገር ስለነበረው ሰውን ሞቲቬት ላይክ ሊትራሊ ላይክ ዝግጅቱ በጣም ረጅም ነበር ኢቨን እዛ ኮንግረስ ካፒታል ሂል ከደረስን በኋላ ስቴት ካፒታል ከደረስን በኋላ ፀሐይ ላይ የቆምበት ሰዓት በጣም ረጅም ነበርና ረጃጅም ነገሮች ነበሩ ረጃጅም ስፒቾች ነበሩ ተጽፈው 3 ፔጅ ምናምን የሚያነብ ስፒች ነበር ከኢትዮጵያ ኮሚኒቲ ነው ያንን ህዝቡ ችሎ ነበረ በዛ መሃል ግን ሙዚቃ you know like ሲኖር ሰውን እዛ ኪፕ አፕ እንዲያደርገው ወይም አቴንሽን ዲስትራክት የሚያደርገው ነገር ነበር ሁለተኛ ደግሞ ዩኒቲንም ለማሳየት ለእኛን ለመቃወም ለወጡ ማህበረሰቦች ዩኒቲን ለማሳየት የምንጠቀምበት መንገድ ነበር የኦሮምኛ ዘፈን ነበረ የአማርኛ ዘፈን ነበረ እና ሁሉም የተለያዩ አይነት ብሔረሰቦች ዘፈን ነበር ሁሉም ኢቭን ላይክ እኛ ሊቃወሙ ከመጡት ማህበረሰብ የሚለቀው ትልቅ ሙዚቃ የነ ሀጫሉ ሙዚቃ ትልቅ ሙዚቃ ሰው አብሮ ሲጨፍርበት ነበረ ላይክ ያ የተለያየ ጥላቻ ስለተነገራቸው ነው እንጂ የኛ ወገኖች ናቸው የሚል አይነት ሐሳብ ወይም ዘፈኑን እኛ ኢንጆይ እናደርገዋለን እኛም እንወደዋለን እኛም እንጨፍርበታለን ይሄ እኛም ካልቸር ነው ለማለት ያክል ፕሬዘንት የተደረገው ነገር ነበርና ያ ነገር ያምራል በተረፈ አንድ ኢትዮጵያዊ ከወላይታ ይመስለኛል መጨረሻ አካባቢ ላይ ወጥቶ ያደረገው ስፒች ደስ ይል ነበር because ሰው ፈርቶ ነበር አማራ ለማለት እና ወጥቶ አማራ ማለት አማራን ማዳን ማለት ኢትዮጵያዊነት ማዳን ማለት ነው ለይተን የምናየው ነገር አይደለምና ላይክ ህዝቡን ሳይለንስ ማድረግ የለብንም because የአማራ ጥቃት ነው ማለት የምንፈልግ ብዙ ሰዎች ነበር የአማራ ኦሮሞ ሆነው ኦርቶዶክስ ሆነው በሃይማኖታቸው ጉራጌ ሆነው ኦሮሞ ባለመሆናቸው ወይም ሃይማኖታቸው ኦርቶዶክስ ስለሆነ ወይም ኦሮሞ ባለመሆናቸው ማለት የሚፈልጉ እውነታውን ቤዝድ ያደረገ ማለት የምንፈልገው ነገር ነበር ያን እንዳናደርግ ግን ኮንትሮል ተደርጎ ነበር ማይኩናም ኮንትሮል የሚደረገው አጠቃላይ በኢትዮጵያ ኮሚኒቲ ባዘጋጀው መሰረት ነው ያዘጋጀውን እየተቃወምኩኝ አይደለም ወይ እንዴት ፍሎ እንደሚያደርግ ወይ ማን እንደሚያቀርብ እየተቃወምኩኝ አይደለም ግን የሚቀርቡት ነገሮች ከእውነታው ወጣ ያሉ እና ጀነራል ሆኖና ላይክ የነበረውን ችግር ኦቨርሻዶ የማድረግ አማራ ሜንሽን ማድረግ እንደ ዘረኝነት የሚያስቆጥር አይነት ስሜት የመፍጠር ስሜት ነበርና እሱ ነገር አልተመቸኝም አጠቃላይ ግን ሜሴጃችን ለማስተላለፍ ሰክሲድ አድርገናል በያምናለሁ በነበሩት ኢንተርቫል ያው የኢትዮጵያ ኮሚኒቲ ጥሩ የሆኑ ስፒቾች ተደርገዋል ጥሩ የሆኑ ስሎጋኖች ነበሩ ላይክ ኢትኒክ ቤዝድ ያደረገ ጥቃት ይቆምናል ግን was not specific አልነበረም ዘረኝነት አልነበረም አማራ ተጠቃ ለማለት ወይ አማራን አታጥቁ ለማለት was not ዘረኝነት አልነበረም ወይ ኦርቶዶክስን አታጥቁ ለማለት ዘረኝነት አልነበረም እና ላይክ አጠቃላይ በአብዛኛው ጥሩ ሰልፍ ነበረ በአብዛኛው የኢትዮጵያ ኮሚኒቲ የሚያዘጋጀው ጥሩ ዝግጅት ነው ለማለት ያክል ነው ብዙ ነገር የምንማርበት የተለያየ አይነት ፖለቲካ የተለያየ አይነት አመለካከት ነው እንደ አንድ ግን እንደ ኢትዮጵያዊነት ሲባል ግን በአንድ ላይ መስራት የምንችልበት አመለካከት ሪፍሌክት የምናደርግበት አጠቃላይ ሁኔታ ያሳየ ዝግጅት ነው ይቅርታ ላይክ ተዘጋጅቼ ምናምን አይደለም ያቀርብክ ያለሁት
ለሊት ነው ይሄን ቪዲዮ እየሰራሁ ያለሁት so I hope you get the whole message thank you ስላያችሁ ትንሽ ሎንግ ቪዲዮ ነበረ መልካም ምሽት መልካም ኢትዮጵያ ለዘላለም ትኑር ሀገራችን እግዚአብሔር ይባርክልን ሰላምን ያምጣልን እነዚህን ኤክስትሪሚስት የሆኑ ቄሮች ስፔሲፊካሊ ሰውን በመግደል ሰውን ስላውቸር በማድረግ እንደዛ አይነት አሰቃቂ አይነት ግድያ ትክክል ነው ብሎ የሚያስቡና አጠቃላይ የሆነ ወጣ ያለ አመለካከት ያላቸውን ማህበረሰቦች ወይም ግሩፖች እግዚአብሔር ጭንቅላታቸውን እንዲከፍትላቸው እንመኛለን ተከባብረን በሰላም የምንኖርባት ሀገር እንድትኖረን ሁላችንም የበኩላችንን እንወጣለን ማለት ያክል ነው። አመሰግናለሁ። መልካም ምሽት ባይ